እህት የዘመኑ የፍክክር ጥሎ የማለፍ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ያጀማላ ናችሁ ያለው አልሐምዱሊላህ። ዛሬም በሌላ ቪዲዮ ተከስቻለሁ ማለት ነው። እስከ መጨረሻው ድረስ አብራችሁ ሆኖ በጣም ደስ የሚል ምክር ነው ለእህቶቼ ማለት ነው። ለሁላችንም የሚጠቅም ምክር ነው እና እስከ መጨረሻው ድረስ አዳምጡት። የተሻለ ሆኖ መገኘት ዘመን ነው እና ስንፍናሽን አርቀሽ በራስሽ ለመቆም ሁሌ ጠንካራ ሴት ሁኚ። ፈጣሪሽን ዘንድ አድርጊ እርሱ አስቀዳሚ። በዚህ ጊዜ አሪፍ ማለት ለምንም ንቆ ፈጣሪው ዘንዳ ያደረገ መሆኑን እወቂበት። በተለይ ሴት ልጅ ያለ አምላኳ ፈተናዋ ብዙ ነው እና የምትፈልጊውን በግልጽ ተናገሪ። የሚገባሽ ሴት ሁኚ። በልብሽ እያፈቀርሽ በምላስሽ አትግደርደሪ። ቆሞ የሚጠብቅሽ ጊዜ የለሽም። በማስተዋል ልብሽን የምታሳርፊበትን ሰው ቀድመሽ እወቂ እንጂ ክብርሽን ከሰጠሽ በኋላ ላስብበት አትበይ። ሚስጥር ጠባቂ ሁኚ። ፍቅረኛሽን ወይም የባልሽን ገመና ደብቂለት እንጂ ለጓደኞችሽ፣ ለቤተሰቦችሽ፣ ለስራ ባልደረቦችሽ አትሚው። በጀርባው አትከበሪበት። ውርደትና ነውር ነው። የፍቅር አጋር ማለት ክፍተትን ሞልቶ መገኘት እንጂ እንደ ይሁዳ ስሙን መንከሱ አይደለም። ታማኝ፣ ሁሌ ለራስሽ ታማኝ። ምክንያቱም ታማኝ ሴት ሁልጊዜ ታማኝነታቸውን እንጂ ለባሎቻቸው ወይም ለፍቅረኞቻቸው አያስቡትም። መታመን በፈጣሪ ፊት ትክክለኛ ሆኖ መገኘት እንጂ በሰው ፊት መስሎ መታየት አይደለም። ፍቅር አስቀድሚ። ወንድ ልጅ በፍቅር እንጂ በብልጠት ለማታለል አትሞክሪ። ክቡር የሰው ልጅ ማታለል፣ ማጭበርበር በአንቺ ላይ እንዲሆን የማትፈልጊውን እንኳን በፍቅረኛሽ በማንም ላይ አታድርጊው። ክብርሽን ያዋርዳል እንጂ ክብር አይጨምርልሽም። ከእጮኛሽ ጋር ያለሽን ግንኙነት የምር እንጂ የብር እንዳይሆን ተጠንቀቂ። ፍቅር 100% እንጂ 50-50 አይሰራም። በራስሽ በመቆም አስቀድሚ። ጊዜ፣ የገንዘብ፣ የነፃነትሽን አረጋግጪ። ፍቅር ለመስጠት እንጂ ለመቀበል ብቻ አታስቢ። ቢቻል ፍቅር ሰጥቶ ፍቅር መቀበል እወቂበት። ግብዣ አትሁኝ። ግብዝ አትሆኒ። ሁሌ በራስሽ ተማመኝ። ሀሳብ በሰው ወይም በቁንጅናሽ አትመኪ። ፈጣሪ እንጂ የሰውን አትፍሪ። ፈጣሪሽን እንጂ ሰውን አትፍሪ። ግን አክብሪ። ታናንሽ እንጂ አትኩራሪ። ለማወቅ እንጂ ለመታወቅ አትቸኩይ። ለእውቀት እንጂ ለስሜት ተገዢ አትሁኝ። እና ውዶችዬ በዚህ መልኩ አብቅቷል ማለት ነው። በጣም ደስ የሚል ምክርም ነው። ብቻ ሰምተን ማለፍ ብቻ ሳይሆን ያው ሰምተን የምንተገብረው ያደርገን። ያው ለእህቶቻችን ነው እና ሰምታችሁ ተጠቀሙበት ማለት ነው። እኔ እንዲጠቅመኝም ብቻ ሳይሆን እናንተንም ሰምታችሁ እንዲጠቀሙበት ነው እኔ ይህንን እንትን የምለው የለቀኩት ማለት ነው። እና እስከ መጨረሻ ድረስ አብራችሁኝ የነበራችሁ በጣም እጅግ አድርጌ አመሰግናለሁኝ። እንግዲህ ተተመቻችሁ ቪዲዮ ላይክ፣ ሰብስክራይብ በማድረግ አስተያየታችሁን ደግሞ ሀሳብ መስጫው ላይ አስቀምጡልኝ። ቀጣይም ላይ እንደዚህ አይነት ነገር ለመስራት እንደዚህ አይነት ነገሮች ጥሩ ናቸው ሰሪበት ምትሉ ካለ ቀጣይም እንደዚህ አይነት ነገሮችን እየፈለኩኝ እንዳመጣላችሁ እንዳቀርብላችሁ የምትፈልጉ ቀጣይ ያላችሁ ኮሜንት ላይ አስቀምጡልኝ እና በዚህ ጨርሻለሁ ማለት ነው የዛሬን ቪዲዮዬን። በድጋሚ በጣም አመሰግናለሁ እስከ መጨረሻ አብራችሁ ለነበራችሁ። ላይክ፣ ሰብስክራይብ እና ውዶች የምር አንዳንድ ጊዜ ዝም ብለን ሰምተን ማለፍ ብቻ ሳይሆን ለተግባር ለማድረግ መሞከር ብቻ ሳይሆን ማድረግ አለብን። አንዳንድ ጊዜ ዝም ብለን አይተን የሆነ ነገር እንደዚህ ነው ብለን ማለት ብቻ ሳይሆን ያው ከውስጣችን ያለውን ነገር ማወቅና የሚጠቅመንን ነገር ለይተን ማሰብ ይኖርብናል። እና እንትኑን እንዳነበብኩት ከሆነ በጣም ለምትረዳው ሰው ይሄ እውነት ነው። በቃ ለሴት ልጅ የሚያስፈልጋት ነገር ነው። ለሴት ልጅ ትክክለኛ ምክር የሚባል ነገር ነው እና ሴት ልጅ መሆን ያለባትን ነገር ነው የሚያሳየው። እና ሴቶች እህቶቼ ማለት ነው በደንብ አዳምጣችሁት ይህን ነገር ለመተግበር ሞክሩ ማለት ነው ላለውኝ